በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ሆነ። ክቡር አባታችን መላከ ሰማያት ቆሞስ አባ በርናባስ፣ ክቡር አባታችን መላከ ብስራት ቆሞስ አባ ኢዮብ፣ ክቡር ቀሲስ ጸጋዘአብ፣ ክቡራን የደብራችን የስራ ሃይማኖት ትምህርት ቤት መዘምራን፣ እንዲሁም በዚህ ዕለት የምትመረቁ ደቀ መዛሙርት፣ ሕፃናት፣ እግዚአብሔር የጠራችሁ የእግዚአብሔርን ጥሪ ሰምታችሁ በዚህ ቅዱስ ስፍራ የተሰበሰባችሁ ማኅበረ ምዕመናን ወምዕመናት ሁላችሁ በእግዚአብሔር ፍጹም ሰላም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? በቸርነት የጠበቀ ዕድሜ ለንስሐ የጨመረልን ለዚህ ጊዜ ያደረሰ በዚህ ዕለት እርሱ በቸርነቱ ፈቅዶ በአንድነት ያሰባሰበ የቅዱሳን ሁሉ አምላክ የእኛም አምላክ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ዛሬ በዓለ መንፈስ ቅዱስ ነው። እንኳን ሁላችሁም ለዚህ ታላቅ የቤተ ክርስቲያን የልደት በዓል አደረሰን አደረሳችሁ። እንኳን አደረሳችሁ። ደክሟችኋል? አምላካችን እግዚአብሔር በቸርነት ስለጠበቀን ለዚህ የበረከት ዕለት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። መንፈስ ቅዱስ በውስጤ ዛሬ እግዚአብሔር በረዳን መጠን የምንማረው በዚህ ርዕስ ነው። መንፈስ ቅዱስ በሚል የሐዋርያት ሥራ ምዕራፍ 2 ቁጥር 4 ላይ ስንመለከት በሁሉም መንፈስ ቅዱስ ሞላባቸው ይላል። ማን ሞላባቸው? ማን ሞላባቸው? መንፈስ ቅዱስ በሁላችንም ላይ ይደር። መንፈስ ቅዱስ በእኛ ላይ እንዲያድር የመንፈስ ቅዱስን ፈቃድና ስራ እንድንሰራ በመንፈስ ቅዱስም እንድንጎበኝ ከእኛ ምን ይጠበቃል? እኛ ምን ማድረግ አለብን? በሌላ መንገድ መንፈስ ቅዱስ በእኛ እንዳያድር የእኛ ምክንያት ምንድን ነው? ምን በማድረጋችን እግዚአብሔር ከእኛ ይርቃል የሚለውን እንመለከታለን። በተለይም በዚህ ዕለት መንፈስ ቅዱስ ማን ነው? የመንፈስ ቅዱስ መገለጫዎቹ ምን ምን ናቸው? በዚህ ዕለት መንፈስ ቅዱስ ለሐዋርያት የወረደው ለምን ዓላማ ነው? የሚሉትን መሰረታዊ ጉዳዮች እናያለን። በተቻለ መጠን ተረጋግተን እግዚአብሔርን ቃል እንስማ። ለቀደሙ አባቶቻችን ምስጢሩን የገለጠ አምላካችን እግዚአብሔር ለሁላችንም ምስጢሩን ማስተዋሉን እንዲሁም የልድያን እዝነ ልቡና የሰጠ የከፈተ የሁላችንም እዝነ ልቡናችንን ይግለጥልን። ዛሬ 50ኛው ቀን ነው ከትንሣኤ ጀምሮ። ይህ ዕለት በሶስት ቋንቋ ወይም በሶስት አነጋገር ይገለጣል። አንደኛው በዓለ ሀምሳ ይባላል ዛሬ። ሁለተኛው ጴንጠቆስጤ ይባላል። ሶስተኛው ጰራቅሊጦስ ወይም በዓለ ጰራቅሊጦስ ተብሎ ይታወቃል። የመጀመሪያዎቹ ሁለቱ አንድ ሀሳብ ነው ያላቸው። በዓለ ሀምሳ ማለት በግዕዝ ሲሆን በአማርኛ ከትንሣኤ ጀምሮ ሲቆጠር እስከ ዛሬ ያለው 50ኛው ቀን 50 ቀን ማለት ነው። በዓለ ጴንጠቆስጤ ማለት በግሪክ ሲሆን ትርጉሙ በዓለ ሀምሳ ማለት ነው። ጰራቅሊጦስ ማለት ደግሞ መንፈስ ቅዱስ ማለት ሲሆን የትምህርታችን መነሻ ይሄ ነው፣ መንፈስ ቅዱስ የሚል ነው። ስለዚህ መንፈስ ቅዱስ ማን ነው ከሚለው እንጀምራለን። ስለ መንፈስ ቅዱስ ምን እናውቃለን? ስለ መንፈስ ቅዱስ ስራ ምን እንገነዘባለን? ስለ መንፈስ ቅዱስ ምን መረዳት አለን የሚለውን በማየት እንጀምራለን። የመጀመሪያው መንፈስ ቅዱስ አሐዚ ዓለማት ፈጣሪ ዓለማት ነው። መንፈስ ቅዱስ ዓለማትን የፈጠረ ነው። መንፈስ ቅዱስ ምንድን ነው አልኳችሁ? በማለት በጣም
ወይም ጥቂት ደቂቃ ነው የምንማማረው። የምትናቸው ሰብሰብ ባደረጉ መንጫጫት እና ሌላ ካለ መደማመጥ አንችልም አይደለ? ስለዚህ እንደሱ ናለን። መንፈስ ቅዱስ ፈጣሪ ዓለማት እንደሆነ መጽሐፍ ቅዱስ እንዲህ ይናገራል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 2 ጀምሮ ወመንፈስ እግዚአብሔር ይጼልል መልዕልተ ማይ። ያኔ በፍጥረታት መጀመሪያ የእግዚአብሔር መንፈስ እርሱም መንፈስ ቅዱስ በውሃው ላይ ሰፎ ነበረ። ሰማያትን ምድርን የዘረጋ እርሱ ነበረ። እግዚአብሔር አብ በልብነት፣ እግዚአብሔር ቃል በቃልነት፣ እግዚአብሔር ወልድ በቃልነት፣ እግዚአብሔር መንፈስ ቅዱስ ደግሞ በሕይወትነት ውሃንና ሌሎችን ፍጥረታት ፈጠሩ። ሥላሴ በአካል ልዩ ሦስት ሲሆን በመፍጠርና በአገዛዝ በመለኮትና በገዥነት አንድ ስለሆነ ቅዱስ ሙሴ ስለ እግዚአብሔር መንፈስ ቅዱስ ፈጣሪነት ሲመሰክር መንፈስ ቅዱስ ማን መሆኑን ለእኛ ሲነግረን መንፈስ ቅዱስ ፈጣሪ መሆኑን ሲያስረዳን ወመንፈስ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ ወይም መንፈስ ቅዱስ በውሃው ላይ ሰፎ ነበረ ይላል። እግዚአብሔር መንፈስ ቅዱስ የሁላችንም ፈጣሪ የሁላችንም አስገኝ እንደሆነ ኢዮብ ጻድቁ ኢዮብ ታላቁ ሰው ኢዮብ ያ ትዕግስተኛው መከራው በትዕግስት ያሳለፈው የትዕግስት ሁሉ ምንጭ መሰረት የሆነው ማስተማሪያ አርአያ የሆነው ያደግ ሰው ስለ መንፈስ ቅዱስ ሲመሰክር እንዲህ አለ። በመጽሐፈ ኢዮብ ምዕራፍ 33 ከቁጥር 4 ጀምሮ የእግዚአብሔር መንፈስ ፈጠረኝ ይላል። ማን ፈጠረኝ? ማን ፈጠረኝ አለ? የእግዚአብሔር መንፈስ መንፈስ ቅዱስ ፈጠረኝ። ሁሉን የሚችል አምላክ ሕይወትን ሰጠኝና ሕይወትን ያደለኝ ሕይወትን የሰጠኝ ያበጀኝ የሰራኝ እግዚአብሔር መንፈስ ቅዱስ ነው። መንፈስ ቅዱስ በፈጣሪነት ከወልድ ጋር፣ መንፈስ ቅዱስ በፈጣሪነት ከአብ ጋር እኩል ህልው እሪና ስለሆነ መንፈስ ቅዱስ ፈጠረኝ ብሎ ኢዮብ ተናገረ። ስለዚህ መንፈስ ቅዱስ ማን ነው ለሚለው መልስ መንፈስ ቅዱስ ፈጣሪ ነው። መንፈስ ቅዱስ አሐዚ ዓለማት ነው። መንፈስ ቅዱስ ሁሉን አስገኝ ነው። መንፈስ ቅዱስ የሁላችን አምላክና አባት ነው። በሌላ መልኩ መንፈስ ቅዱስ በግብሩ ሰራጺ ነው። የአብ ግብር አለው፣ የወልድ ግብር አለው፣ የመንፈስ ቅዱስ ግብር አለው። የአብ ግብሩ አባትነት ወይም ወላዲነት ነው። የአብ ግብሩ ወላዲነት አስራቂነት፣ የወልድ ግብሩ ደግሞ ተወላዲነት ወይም ልጅነት ነው። የመንፈስ ቅዱስ ግብሩ ደግሞ ሰራቂነት ሲሆን በግብር ልዩ ሦስት ብለን እናምናለን ማለት ነው። ለዚህ ነው ከአብ የሰረጸ መንፈስ ቅዱስን እልክላችኋለሁ ብሎ መድኃኒዓለም ክርስቶስ ለሐዋርያት በሚያደርግበት ስለ አጽናኙ ስለ መንፈስ ቅዱስ አምላክነት አስቀድሞ የተናገረው። ቅዱሳን አባቶቻችን ሰለስቱ ምዕትን ወነአምን በመንፈስ ቅዱስ እግዚእ ማህየዊ ዘሰረጸ እምአብ ብለው ወስነው አስቀምጠዋል። ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ እናምናለን። አምላክ እንደሆነ፣ ፈጣሪ እንደሆነ፣ ገዢ እንደሆነ፣ በመለኮት በገዥነት ከአብና ከወልድ ጋር ህልው እሩይ እንደሆነ እናምናለን ብለው አስቀምጠዋል። ስለዚህ መንፈስ ቅዱስ ማን ነው ስንል ዛሬ በዓለ መንፈስ ቅዱስ ስለሆነ መንፈስ ቅዱስ ፈጣሪያችን ነው፣ መንፈስ ቅዱስ አምላካችን ነው የሚለውን መያዝ ይገባናል ማለት ነው። ሌላው መንፈስ ቅዱስ ማለት በግብሩ ሲገለጥ ምን ማለት ነው? የመንፈስ ቅዱስ ትርጉሙ በራሱ ምን ማለት ነው? መንፈስ ቅዱስ ስንል ትርጉሙ ምን ማለት ነው? ከኛ ሕይወት ጋር እንዴት ይገናኛል የሚለውን ደግሞ መንፈስ ቅዱስ ማለት በመጀመሪያ ናዛዚ ማለት ምን ማለት ነው? ናዛዚ ማለት የሚያረጋጋ ማለት ነው። ያዘኑትን፣ የሚያዝኑትን፣ ያለቀሱትን፣ የሚያለቅሱትን፣ የተከዙትን፣ የደከሙትን የሚያረጋጋ መረጋጋትን፣ እረፍትን የሚሰጥ ሰላምን የሚሰጥ ማለት ነው ትርጉሙ በራሱ። ስለ መንፈስ ቅዱስ ስናስብ መንፈስ ቅዱስ ማለት ናዛዚ አረጋጊ፣ ሰውን የሚያረጋጋ፣ ፍጥረታትን የሚያረጋጋ፣ ያዘኑትን የሚያረጋጋ፣ የደከሙትን
ማለት ነው። መጽሐፍ እንዲህ ይላል፣ መድኃኔዓለም ክርስቶስ ለሐዋርያት ይህንን አረጋጊውን አጽናኙን መንፈስ ቅዱስን እንደሚልክላቸው ሲነግራቸው በሐዋርያት አንጻር ለሁላችን እግዚአብሔር መንፈስ ቅዱስ የሁላችን አረጋጊ ከሆነ ሐዋርያትን ከመሰለ የእነሱን ፈለግ የእነሱን ሕይወት የእነሱን ኑሮ የእነሱን እምነትና ተግባር መኖር ከቻለ ለእነሱ የተላከው ጸጋ መንፈስ ቅዱስ ለእኛ እንደሆነ እንድናምን እንድናውቅ እንድንኖር እና እንድንረጋጋ እግዚአብሔር ወልድ እንዲህ አለ፣ ለዘላለም ከእናንተ ጋር እንዲኖር አጽናኝ ይሰጣችኋል። አጽናኝ ማለት አረጋጊ ማለት ነው። የዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ጊዜ ቀና ይመለከቱ ነበር። እንኳን ከአምላክ መለየት ከሚወዱት ባልንጀራ መለየት እንኳን ያሳዝን የለ ከእናታችን ከአባታችን ከዘመዶቻችን ከእህቶቻችን ስንለያይ እናለቅስ የለ ክርስቶስ በሚያደርግበት ጊዜ በሥጋ ከእነሱ ጋር ከዚህ በኋላ ስለማይሆን ምንም እንኳን በመለኮት ለዘላለም ከእነሱ ጋር የማይለይ ሁል ጊዜ ለዘላለም ከእናንተ ጋር ነኝ ባለው አምላካዊ ቃል መሰረት የማይለያቸው ቢሆንም በሥጋ ግን ከእነሱ ጋር አይደለም አይኖርም። ስለዚህ አዘኑ፣ ትኩር ብለው ቀና ብለው ይመለከቱ ነበር። ያን ጊዜ ዘይባርኮሙ ተረሃቆሙ እየባረካቸው እያጽናናቸው አይዟችሁ አጽናኝ የሆነው መንፈስ ቅዱስ ለእናንተ ይመጣል፣ እኔ ካልሄድኩ እሱ ይመጣላችሁ። ስለዚህ እኔ ብሄድ በሕይወት የእኔ ሕይወት የሆነው የአብን ሕይወት የሆነው በአምላክነት ከእኔና ከአብ ጋር እኩል የሆነው እሱ መንፈስ ቅዱስ ይመጣል፣ ያረጋጋችኋል። አይዟችሁ፣ አይዞህ፣ ተጽናኑ፣ አይዞሽ፣ ተረጋጊ የሚባል ሰው ያዘነ ሰው ማለት ነው። ስሜቱ የደከመ ሰው፣ ችግር ያለበት ሰው አሁን በእኛ ትውልድ በእኛ በእያንዳንዳችን ሕይወት ውስጥ ሐዘን ይዘዋል። በተለያየ መንገድ አንዳንዱ በስራ፣ አንዳንዱ ቤተሰቡ፣ አንዳንዱ በኑሮ፣ አንዳንዱ በጤናው በብዙ መንገድ ተረብሸናል። ውስጣችን ሰላም አይደለም። ስለዚህ ማን ያስፈልገናል? መንፈስ ቅዱስ ያስፈልገናል። ወደ እሱ መቅረብ ያስፈልገናል። የእሱ አረጋጊነት የእሱ አጽናኝነት ለእኛ ያስፈልጋል። ያለ መንፈስ ቅዱስ መረጋጋት አንችልም። ለሐዋርያት ያላቸው ይነበሩ 3 ዓመት ሙሉ ከጌታ ጋር አብረው የተማሩ ሐዋርያት እንኳን አረጋጊ ያስፈልጓቸው። እንኳን እኛ እንኳን በኃጢአት የምንወጡ እንኳን በበደል የምንወጡ እንኳን ዕለት ዕለት በየጊዜው በማለቆዩን ባለመሆኑ ለምንበድለው ቀርቶ ለሐዋርያት እንኳን ያለ መንፈስ ቅዱስ መረጋጋት እንደማይችል ክርስቶስ ነግሯቸዋል። ስለዚህ መረጋጋት በሱ በኩል ነው። መረጋጋት ከሱ ነው። መረጋጋት እግዚአብሔር መንፈስ ቅዱስ ወደ እኛ ሲመጣና ሲቀርብ ነው። ስለዚህ መንፈስ ቅዱስ ብለን ስንጠራና ስለ መንፈስ ቅዱስ ስናስብ መረጋጋት፣ አረጋጊ፣ አጽናኝ ማለት ነው። እግዚአብሔር መንፈስ ቅዱስ ለሁላችን መረጋጋቱን ያድለን። በተለይ በዚህ ዘመን እንደ ሀገር ስናስብ መረጋጋት፣ እንደ ቤተ ክርስቲያን ስናስብ መረጋጋት፣ እንደየግል ስናስብ መረጋጋት የሚያስፈልገን ጊዜ ቢኖር አሁን መረጋጋት አቅቶን በኗሯሪ በመጋገር በአጠቃላይ ቤት ነው የህይወት ጉዟችን ውስጥ የተረጋጋ ማንነት የለንም። ስለዚህ የሚያረጋጋ መንፈስ ቅዱስ ያስፈልገናል። ዓላማችን እንድናውቅ፣ መኖሪያችን እንድናውቅ፣ ህይወታችን እንዲስተካከል እና ከዓላማችን እንዳንስት። ያልተረጋጋ ሰው የሚያደርገውን ያውቅ፣ ካደረገ በኋላ ነው የሚያስበው፣ ካደረገ በኋላ ለምን አደረግኩ ነው የሚያገናዝበው። አስቦ አያደርግም ማለት ነው። የተረጋጋ ሰው መንፈሳዊ ሰው ግን አስቦ ነው የሚሰራው። ይህን ባደርግ ይህን አገኛለሁ ብሎ ማለት ነው። መንፈሳዊ ስራ ብሰራ መንፈሳዊ በረከት አገኛለሁ፣ እግዚአብሔር ይባርከኛል ብሎ አስቦ አቅዶ በዓላማ ይሰራል። ይህ ከመረጋጋት የሚመነጭ ነው። ይህ እንዲሆን ደግሞ እግዚአብሔር መንፈስ ቅዱስ ለሁላችንም ያስፈልጋል። ፈቃደ መንፈስ ቅዱስ በእኛ ላይ እንዲኖር ሁላችንም የእግዚአብሔርን ቃል በጸጥታ መስማት ደግሞ ለዚህ መሰረታዊ ነገር ነው። የሚሰማኝ ቢኖር በእርጋታ ይቀመጣል፣ ከመከራ ስጋትም ያልፋል አለ ሰሎሞን በመጽሐፈ ምሳሌ ምዕራፍ 1 ከቁጥር 7 ጀምሮ። የሚሰማኝ እኔን የሚሰማ ቢኖር
እግዚአብሔርን በመስማት እግዚአብሔር መንፈስ ቅዱስን በማዳመጥ ይህ በረከት ይገኛል፣ መለወጥ ይገኛል። በተለይ ነቢይ እግዚአብሔር ሕዝቅኤል እንዲህ አለ በትንቢተ ሕዝቅኤል ምዕራፍ 36 ከቁጥር 26 ጀምሮ ስለ መንፈስ ቅዱስ አጽናኝነት፣ ስለ መንፈስ ቅዱስ መጽሔነት እንዲህ ይላል። አዲስ ልብ እሰጣችኋለሁ፣ አዲስ መንፈስ በውስጣችሁ አኖራለሁ ይላል። አዲስ ልብ፣ አዲስ መንፈስ በውስጣችሁ አኖራለሁ። የድንጋዩን ልብ ከእናንተ አወጣለሁ፣ የሰውነትን ልብ ለእናንተ እሰጣችኋለሁ። የድንጋይ ድንጋይ ባታፈሱ ብታፈሱ ትርጉም የለውም። አሁን ድንጋይ ላይ የተዘራ መብቀል ይችላል። እንደ ድንጋይ ባለ ልቡና ውስጥ የሚዘራ የእግዚአብሔር ቃል ፍሬ ማፍራት ይችላል። የሰውነት ልብ ያስፈልጋል፣ የተለወጠ ልብ ያስፈልጋል። ያ ደግሞ በእግዚአብሔር ፈቃድ የሚሆነው ዳዊት ምን አለ? በመዝሙረ ዳዊት መዝሙር 51 ከቁጥር 10 ጀምሮ ልበ ንጹሐ ፍጠር ሊተ እግዚኦ፣ አቤቱ አምላኬ ንጹሕ ልብ ፍጠርልኝ፣ ቀናውን መንፈስ በጎውን መንፈስ በውስጤ አድስ፣ እንድረጋጋ አለ ዳዊት። ዳዊትን ያክል ሰው በመንፈስ ቅዱስ የተመረጠው ያ ከወንድሞቹ ከቤቱ ሁሉ ልዩ የሆነው እግዚአብሔር የጠራው የመረጠው ያ ዳዊት እንኳን በደከመበት ሰዓት፣ በዛለበት ሰዓት፣ ፈቃደ ሥጋው እሱን ባሸነፈበትና እግዚአብሔርን ባሳዘነበት ሰዓት የጸለየው ጸሎት ንጹሕ ልብ ስጠኝ፣ መረጋጋት አልቻልኩም፣ አንተን እያሳዘንኩ ነው አለ ዳዊት። ስለዚህ እንዲሁ መጸለይ ያስፈልጋል። መንፈስ ቅዱስ ማለት አረጋጊ፣ አጽናኝ ማለት ነው። በሌላ ትርጉም መንፈስ ቅዱስ ማለት መንጽሔ ማለት የሚያነጻ የቆሸሸን የሚነጻው መስ ይደረግ ሲታጠብ አይደለም። ለዘውኛ ማንጫ ምናምን በጣም ያነጻል አይደለም። ከዛ ደግሞ ሽታው እንዲያምር አብሮ የሚደረግ ነገር በጣም ብዙ ነገሮች አሉ። ንጹሕ እንዲሆን እንዲያምር፣ ከሰው ፊት ሲለበስ ጤናው እንዲያምር፣ መልኩ እንዲያምር አይደለም። ሰው ፊት ስንቀር የቆሸሸ ልብስ ለብሶ መቅረብ ያሳፍራል አይደለም። እግዚአብሔር ፊት ስንቀር መንጻት አለብን። እግዚአብሔር ሲያየን ውስጣችንን ጭምር ስለሚመለከት ለቆሸሽን መቅረብ አለብን። ማንጫ አያስፈልገንም፣ ያስፈልገናል። የሚያነጻን ደግሞ እሱ ራሱ እግዚአብሔር መንፈስ ቅዱስ ነው። የሚነጻው በንስሐ አማካኝነት ነው። ስለዚህ መንፈስ ቅዱስ ማለት መንጽሔ፣ የሚያነጻ፣ ከኃጢአት ንጹሕ የሚያደርግ፣ ኃጢአታችን የሚያስተሰርይ፣ የሚተውልን ማለት ነው። በቃሉ አማካኝነት፣ በንስሐ አማካኝነት ንስሐ ስንገባ ኃጢአታችን ትቶልን ይቅር ብሎ እንዲሁ በነፃ እንድንመላለስ፣ በልጅነት እንድንመላለስ፣ በበጎ ሕይወት እንድንመላለስ፣ በሰላም እንድንኖር የሚያደርግ ማለት ነው። ቅዱስ ሐዋርያው ቅዱስ ጳውሎስ እንዲህ አለ። አንደኛ ቆሮንቶስ ምዕራፍ 6 ላይ በቁጥር 11 ጀምሮ መንፈስ ቅዱስ መንጽሔ እንደሆነ በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል። ሐዋርያው በአምላካችሁ በእግዚአብሔር መንፈስ ቅዱስ እናንተ ከብራችኋል፣ ታጥባችኋል። ተቀድሳችኋል። ተታጥባል፣ መቀደስ፣ መለየት ማለት ነው። እናንተ ከኃጢአት ተለይታችኋል፣ ከርኩሰት ተለይታችኋል፣ ከበደል ተለይታችኋል። እናንተ ከዚህ ጊዜ ጀምሮ ክርስቲያኖች ከሆናችሁ ጀምሮ የክርስቶስ ናችሁ፣ የመንፈስ ቅዱስ ሥራ መገለጫ ናችሁ። በእናንተ ሕይወት ውስጥ እግዚአብሔር መንፈስ ቅዱስ ይታያል። እናንተ እግዚአብሔር የሥራው ማሳያዎች ናችሁ፣ መስታወት ናችሁ። እናንተን ማየት እግዚአብሔርን ማየት እንደሆነ ሰዎች በእናንተ በኩል እግዚአብሔርን ያውቃሉ። እንደዛ ካልሆነ ግን የእኛ ሕይወት እግዚአብሔር እንዳይከብር ሊያደርግ ይችላል። በእናንተ ሰበብ የእግዚአብሔር ስም በአሕዛብ መካከል ይሰደባል ይላል ቅዱስ ጳውሎስ በዚህ በሮሜ መልእክት ምዕራፍ 2 ላይ ከቁጥር 20 ጀምሮ። እናንተ እግዚአብሔርን ስለማሰቡ የእግዚአብሔር ቤተ መቅደስ ናችሁ፣ ራሳችሁን ለእግዚአብሔር ቤተ መቅደስነት ቅዱሱ መንፈስ በእናንተ እንዲያድር ስላላዘጋጃችሁ አትስረቁ ትላላችሁ፣ እናንተ ትሰርቃላችሁ። ዝሙት አትፈጽሙ ትላላችሁ፣ እናንተ ይህንኑ ትሰራላችሁ። ግፍ አታድርጉ ትላላችሁ፣ እናንተ ራሳችሁ ግፈኞች ናችሁ። አትለያዩ ትላላችሁ፣ እናንተ እርስ በርሳችሁ ትለያያላችሁ። በእናንተ ሰበብ የእግዚአብሔር ስም ይሰደባል። የምትናገሩትን፣ የምትሰሩትን፣
ያለውን እንድንኖር ያደርገናል ማለት ክፉን እንድንተው በጎን እንድንይዝ ያደርገናል። መንፈስ ቅዱስ ሁላችንን ከኃጢአት ያንጻል። የመጨረሻው መንፈስ ቅዱስ በዚህ ዕለት የተገለጸበት ዓላማ ምንድን ነው? መጽሔ የሆነው መንፈስ ቅዱስ፣ አረጋጊ የሆነው መንፈስ ቅዱስ፣ ናዛዚ የሆነው መንፈስ ቅዱስ፣ አሐዚ ዓለማት የሆነው መንፈስ ቅዱስ፣ ፈጣሪ ዓለማት የሆነው መንፈስ ቅዱስ፣ መጋቢ ዓለማት የሆነው መንፈስ ቅዱስ በዚህ ዕለት ለመረጣቸው፣ ላከበራቸው፣ ለለያቸው የተገለጸበት ዓላማ ምንድን ነው? የመጀመሪያው ኃይልን ለመስጠት፣ ላመኑበት፣ ተስፋ ላደረጉት፣ ለጠበቁት፣ ለሰሙት፣ እርሱን እሺ ብለው የእሱን መምጣት፣ የእሱን ፈቃድ፣ የእሱን ጸጋ፣ የእሱን በረከት በዚህ ጊዜ በጾም በጸሎት ተወስነው ሲጠባበቁ ለነበሩ ኃይል ሊሰጣቸው እግዚአብሔር መንፈስ ቅዱስ ተገለጸ። መጀመሪያው አባቶቻችን ሐዋርያት ክርስቶስ በሚያደርግበት ጊዜ የተነገራቸው ቃል ነበር። አንትሙ ትሰደዱ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም። ከላይ ኃይል እስኪመጣ ኃይለ መንፈስ ቅዱስ በእናንተ ላይ እስኪያርፍ ድረስ በመንፈስ ቅዱስ እስክትጎበኙ ድረስ እናንተ በኢየሩሳሌም ከተማ ቆዩ፣ ከኢየሩሳሌም ከተማ እንዳትወጡ ሐዋርያት እሺ ቤታቸውን ዘግተው ሱባዔ ይዘው በኢየሩሳሌም ከተማ በአንድነት ሳይለያዩ በአንድነት ሲያመሰግኑ ቆዩ። አሁን እኮ እኛ ችግራችን ይሄ ነው። በዚህ ስፍራ ቆዩ፣ እንዲህ አድርጉ የተባለውን እኔም እናንተም ሁላችን ማድረግ አቅቶን አልቻልኩም አቅቶኛል ብሎ ንስሐ መግባት አንድ የክርስትና መገለጫ ነው። አንድ ደካማ ሰው ነገር ግን ብርቱ ለመሆን የሚሻ ሰው የሚያደርገው ንስሐም ካልገባ መጽናትም ካልቻለ የእኛ ኑሯችን ምን ሆን አልታወቀም። እንዲሁ ዝም ብሎ በደመነፍስ የሚንቀሳቀስ ከዛ ተባይ ሰው ክቡር ነው። እንደኛ በተፈጥሮ ክቡር ነው። የሰው በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠረ፣ በሌላ መንገድ በአዲስ ተፈጥሮ ሰው ክቡር ነው። ለሰው የተከፈለውን ያንን ዋጋ ለማንም ፍጥረት እግዚአብሔር አልከፈለም። ራሱን የሰጠው ለሰው እኮ ነው። የሞተው ለሰው እኮ ነው። ራሱን ባዶ ያደረገው የተሰቀለው፣ ስጋውን የቆረሰው ደግሞ ያፈሰሰው ለሰው ነው። ለመናቅ አይደለም፣ ለግብዛት ፍጥረታት አይደለም፣ ለእንስሳት አይደለም። ሰው ክቡር ነው። እንዲህ የሆነው የሰው ልጅ እኔና እናንተ ግን ክቡር የሆነውን ሰውነት እንረሳለን፣ እንዘነጋለን። ዋጋ እንደተከፈለልን እኛ የራሳችን እንዳልሆንን ክርስቶስ በደም እንደዋጀ ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ በዋጋ ተገዝታችኋልና ለራሳችሁ አይደላችሁ፣ ከእንግዲህ ወዲህ በሥጋችሁ እግዚአብሔርን አክብሩ። አንደኛ ቆሮንቶስ 6:20 እናንተ የእናንተ አይደላችሁ፣ እናንተ የክርስቶስ ናችሁ። የእሱን ፈቃድ የምትሰሩ መንፈስ ቅዱስ በእናንተ የሚያድር የመንፈስ ቅዱስ ማደሪያ ናችሁ። የመንፈስ ቅዱስ ፈቃድ የሚገለጥባችሁ ናችሁ። እናንተ የእግዚአብሔር ማሳያ ናችሁ። እናንተ የክፉ ፈቃድ መገለጫዎች፣ ክፉ የምትሰሩ የክፉ ማደሪያ አይደላችሁ። ታጥባችኋል፣ ነጽታችኋል እና በዚህ ቀን እግዚአብሔር መንፈስ ቅዱስ የወረደበት የመጀመሪያው ዓላማ በአንድነት ሆነው በተስፋ ሲጠባበቁ ለነበሩ ለሐዋርያትና ለተመረጡት ለ120 ቤተሰብ ኃይልን ለመስጠት ብርታትን ለመስጠት ነው። የሃይማኖት ኃይል፣ የሃይማኖት ጥንካሬ፣ ጽናት፣ ጉልበት፣ አቅም፣ ብርታት እንዲኖራቸው በሃይማኖታቸው እንዲበረቱ ለማድረግ ነው። እንዲህ ይላል በሉቃስ ወንጌል ምዕራፍ 24 ከቁጥር 49 ጀምሮ ቅድም በካህኑ አማካኝነት የተነበበው ወንጌል ይህንን ነው የሚያሳየው። በኢየሩሳሌም ከተማ ቆዩ ኃይልን እስክትለብሱ። ከዛ ኃይልን ካገኙ ኃይልን ከለበሱ በኋላ ለስራ ለትምህርት ይጓዛሉ፣ ለአገልግሎት ይጓዛሉ፣ የእግዚአብሔርን ነገር ለመናገር ነገረ ክርስቶስ ለመመስከር ይጓዛሉ። ግን መጀመሪያ ብርታት በሃይማኖት መጠንከር ያስፈልጋቸዋል። ለዚህ መንፈስ ቅዱስ ያስፈልጋቸዋል። አሁን ብርቱ እንድንሆን እንድንጠነክር ጸጋ መንፈስ ቅዱስ
በሰማያ ቀናችን ያገኘነው የእግዚአብሔር ልጅነት የመንፈስ ቅዱስን ጸጋ በአንድም በሌላ ነገር እያጎደፍን ከጸጋው እየራቀን እሱን እያሳዘንን ስለሆነ በንስሐ አማካኝነት ያን ኃይል መልሰን ማግኘት አለብን። ሐዋርያው ያለ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ ይህ መንፈስ ቅዱስን እንዳታሳዝኑ ተጠንቀቁ አለ። ኤፌሶን 4:30 አሁን ለሰማዩ አሁን የሚኖሩ እኔ ራሴ እንዲሁም እናንተ እግዚአብሔርን አለመሰለኝ ስንት ጊዜ ተቆጥሮ ሲያልቃ ተለይቶ ተቆጥሮ ሲያልቃ በማወቅ ይሁን ባለማወቅ በምናደርጋቸው ነገሮች ታዲያ የእግዚአብሔር ቅዱስ ማደሪያ መሆናችን በምን ይታወቃል? በምን ይገለጣል? ወደ ራሳችን መመለስ አለብን ማለት ነው። እና በዚህ ቀን መንፈስ ቅዱስ ለሐዋርያት የወረደው ኃይልን ለመስጠት ነው። ሁለተኛው ሰዎችን ሐዋርያትንና ሌሎችንም የመረጣቸውን ወደ እውነት ለመምራት እውነትን እንዲናገሩ እውነትን እንዲኖሩ ስለ እውነት እንዲመሰክሩ ለማድረግ ስለ እውነት እግዚአብሔር መንፈስ ቅዱስ ለሐዋርያት ተገኘ። በተለይ በሚያክሉ የጠፋው ይሄ እውነት ስለ እውነት መኖር፣ እውነትን መመስከር፣ በእውነት መጽናት፣ ነገር እግዚአብሔርን ሃይማኖትን በትክክል መኖር አቅቶናል። እግዚአብሔር ወልድ ለሐዋርያት አስቀድሞ እንዲህ የሚል ቃል ተናገራቸው። እርሱ ወይም እግዚአብሔር መንፈስ ቅዱስ ማለት ነው። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል አላቸው። አስቀድሞ ከማረጉ በፊት ለሐዋርያት የሰጣቸው ተስፋ ነው። የዮሐንስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ እርሱ የእውነት መንፈስ ሲመጣ ወደ እውነት ይመራችኋል። አሁን ዓለም ከእውነት ውጭ ነው የምትኖረው። የምንኖረው ከእውነት ውጭ ነው። የምንኖረው አኗኗር፣ የምንናገረው ንግግር፣ የምንናገረው ሌላ፣ የምንኖረው ሌላ ተቃራኒ ሕይወት ነው ያለው። ዳዊት ስለ 8ኛው ሺህ የዘመረው መዝሙር ነው ይላሉ አባቶቻችን። በመዝሙር 11 ላይ እንዲህ አለ፣ አድነኒ እግዚኦ እስመ ኀልቀየ ወወይነ ሃይማኖት እጓለ እመሕያው ከንቶ ይትናገሩ አሐዱ ምስለ ካልእ። ደግ ሰው ከምድር ጠፍቷልና አድነኝ። ወወይነ ሃይማኖት እጓለ እመሕያው ሃይማኖት፣ በጎ ነገር፣ ታማኝነት፣ መንፈሳዊነት ከሰው ልጆች ሁሉ ጠፍቷል። ሃይማኖተኛ አለ፣ ሃይማኖት ቢኖር ግን የለም። ሃይማኖተኛ የሚመስል ሞልቷል፣ ግን ሃይማኖት በትክክል የሚተገብር ግን የለም። ከእንዲህ አይነት ሕይወት፣ ከእንዲህ አይነት ሰው፣ ከእንዲህ አይነት ትውልድ አድነኝ። ከንቶ ይትናገሩ አሐዱ ምስለ ካልእ፣ አንዱ ከአንዱ ጋር ከንቱ ንግግርን ይናገራሉ። ምን አይነት በከናፍረ ብሩት ልበ ውእቱ ይናገሩ። ይገርማል። በሽንገላ ከንፈር አንዱ ከሌላኛው ጋር ይነጋገራሉ። ምን እያሉ? በአፍሆሙ ይድኅሩ ወልቦሙ ይረግሙ። በአንደበታቸው ይመርቃሉ፣ በልባቸው ግን ይራገማሉ። ይህ አይደለም እንዲህ በልበሩ። ታዲያ እውነት ምኑ ላይ ነው? እውነታችን፣ ክርስትናችን፣ ሕይወታችን ምኑ ላይ ነው? በሽንገላ ከንፈር መሆን ክርስትና አይደለም። የምንኖረው የምንናገረው የምንኖረው መሆን መቻል አለብን። ስለዚህ የምናውቀውን መኖር የምንኖረውን ደግሞ ማወቅ አለብን። ስለ ክርስቶስ ካወቅን፣ ክርስቶስንም ካወቅን ስለ ክርስቶስና በክርስቶስ መኖር ይገባናል። ይሄ ክርስትና ነው እና እግዚአብሔር መንፈስ ቅዱስ ለሐዋርያት የወረደበት ሁለተኛው ምክንያት ቅዱሳን ሐዋርያትን ወደ እውነት ለመምራት ነው። የመጨረሻው ስለ እግዚአብሔር ወልድ ፍጹም ጌትነትና አምላክነት እንዲመሰክሩ ለምስክርነት ነው። ሐዋርያት የእግዚአብሔር ወልድ የጌትነቱ ምስክሮች፣ የትንሣኤው ምስክሮች፣ የእርገቱ ምስክሮች፣ የዳግም ምጽአቱ ምስክሮች፣ ሰው የመሆኑ ምስክሮች ስለሆኑ ለምስክርነት እግዚአብሔር መንፈስ ቅዱስ ለሐዋርያት ተገለጠ። ቅዱስ ጳውሎስ እንዲህ አለ፣ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 3 ጀምሮ ማንም በእግዚአብሔር መንፈስ ሲናገር ኢየሱስ የተረገመ ነው የሚል እንደሌለ፣ ነገር ግን በመንፈስ ቅዱስ ካልሆነ በቀር ኢየሱስ ጌታ ነው ሊል አንድ እንኳን እንዳይችል አስታውቃቸዋለሁ። የኢየሱስ ክርስቶስን ጌትነት፣ የኢየሱስ ክርስቶስን አምላክነት ለመመስከር ፈቃደ እግዚአብሔር ወይም ፈቃደ መንፈስ ቅዱስ ያስፈልጋል። ያለዚያ አይሆንም
ለሐዋርያት የተገለጠው ሐዋርያት የእግዚአብሔርን ወልድ ጌትነት እንዲመሰክሩ ነው። ለዚህም ነው የሐዋርያትን ሥራ የመዘገበልን ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ እንዳስቀመጠው ሁሉም በአንድነት በጋራ በጽርሐ ጽዮን ተሰብስበው እያመሰገኑ በነበረበት ሰዓት እግዚአብሔር መንፈስ ቅዱስ ተገለጠ፣ እንደ አውሎ ነፋስም በእነሱ ላይ ወረደ መንፈስ ቅዱስ ላይ ለሐዋርያት ከመዘ እሳት፣ እንደ እሳት ላንቃ እንደ እሳት ፍንጣቂ በሚደንቅ ሁኔታ በአውሎ ነፋስ አይታይም፣ ነገር ግን አውሎ ነፋስ እንዳለ በስራው ሲል በስራው ይታወቃል። በዚህ መንገድ እግዚአብሔር መንፈስ ቅዱስ ተገለጠ ብቻ አይደለም፣ መንፈስ ቅዱስ በሁላቸው በእያንዳንዱ ላይ ሞላባቸው ይላል። ለእነማን? ለሐዋርያት። ለእነማን? ለተመረጡ። ለእነማን? በኢየሩሳሌም ከተማ ቆዩ ተብለው በኢየሩሳሌም ከተማ ጸንተው ለቆዩ እግዚአብሔር መንፈስ ቅዱስ ተገለጠ። እግዚአብሔር መንፈስ ቅዱስ ለጸኑ ሁሉ ሁል ጊዜ ይገለጣል። እግዚአብሔር አንድ ነው። እግዚአብሔር አያዳላም። እግዚአብሔር ለሁሉ ቸር ነው። የሐዋርያት አምላክ የኛም አምላክ ነው። የሐዋርያት ጌታ የኛም ጌታ ነው። ሐዋርያትን የሚያጸናኝ የሚያጠራን አምላክ ነው። እሱ መቼም አይለወጥም። እነሱን እንዲጸኑ ያደረገ አምላክ እኛንም እንድንጸና ማድረግ ይችላል። እኛም ልጆቹ ነን። እኛም በስሙ ተጠምቀናል። እኛም ልጆቹ ሆነናል። ነገር ግን የሐዋርያት ሕይወት ለእኛ ያስፈልገናል። እግዚአብሔር መንፈስ ቅዱስ በእኛ ላይ እንዲሰራ ምስክሮችን እንድንሆን የክርስቶስ ምስክሮች፣ የቤተ ክርስቲያን ምስክሮች፣ የወንጌል ምስክሮች፣ የእውነት ምስክሮች፣ የክርስትና ምስክሮች፣ የጽድቅ ምስክሮች እንድንሆን የሐዋርያት ሕይወት ለእኛ ያስፈልገናል። በዚህ ጊዜ ሐዋርያት በኃጢአት ምክንያት ተለያይቶ የነበረው የሰው ልጆች ቋንቋ ለሁሉም ተገለጠላቸው። ዛሬ የሁላችን መለያያ የሆነ በቋንቋው ሰው ከሰው በታች ሰው ከሰው በላይ የሚደረግበት በዚህ ዘመን ያ በኦሪት ዘፍጥረት ምዕራፍ 11 ላይ እንደተገለጠው ሰዎች እግዚአብሔርን ባላከበሩበት ጊዜ የመጣ የመቅሰፍት ምክንያት ያለመታዘዝ ምክንያት ሰባ ሰዎች ነበሩ። በሰባዎቹ አለቆች ምክንያት ሰባ ቋንቋ ተበታተኑ። የመጀመሪያው የሚናገሩበት ሌላኛው ቋንቋ ነበረ፣ ሲደመር ሰባ እንደሆነ። አሁን ዛሬ ለሐዋርያት በዚህ ቀን ቋንቋ ተገለጠላቸው። የተለያዩ በሙሉ አንድ ሆኑ። እግዚአብሔር የተመሰገነ ይሁን። እስቲ አመስግኑ። ዛሬ ለሰው ልጆች ልዩነት ምክንያት የነበረው ቋንቋ ዳግም ለሰው ልጆች ተገልጾ የተለያዩ አንድ እንዲሆኑ እግዚአብሔር መንፈስ ቅዱስ ተገልጾ በሐዋርያት አማካኝነት ያስተማረበት መመሪያም የሰጠበት ዕለት ነው። ዛሬ ክርስቲያኖች የእግዚአብሔርን ጸጋ የተቀበሉበት ዕለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ይህንን ዕለት የቤተክርስቲያን የልደት ቀን ብላ ትጠራዋለች። ቤተክርስቲያን የተወለደችበት ዕለት ነው። በዚህ ዕለት ፈርተው የነበሩ ሐዋርያት ጽኑዓን፣ ብርቱዎች፣ ጠንካሮች ሆነዋል። ስለ ክርስቶስ ለመመስከር ደፋሮች ሆነዋል። ስለ ክርስትናቸው የትኛውን ዋጋ ለመክፈል ራሳቸውን ያዘጋጁ ሆነዋል። ከዚህ ዕለት ጀምሮ ሃይማኖታቸውን መስበክ ጀምረዋል። በዚህ በበዓለ ሀምሳ በበዓለ መንፈስ ቅዱስ በጰራቅሊጦስ ዕለት ከየሀገሩ ተሰባስበው የነበሩ የሐዋርያት ወገኖች በሥጋ ማለት ነው። የሐዋርያት ወገኖች በጊዜው የነበሩ ቤተ አይሁድ በሙሉ በሚሰሙት ቋንቋ በእያንዳንዳቸው ቅዱሳን ሐዋርያት መናገር ጀመሩ። ሰዎችም ተገረሙ። እግዚአብሔር እኮ ለሚያምኑ አስገራሚ ነገር ያደርጋል። እንዲህ ነው ብለን የማንገልጸውን ሁሉ ከእኛ ቀን የሆነውን ነገር ማድረግ የሚቻለው ማለት ነው። እመቤታችንና መልአኩ ቅዱስ ገብርኤል እንኳን የተግባቡ በዚህ ንግግር ነው። ለእግዚአብሔር የሚሳነው ነገር የለም። በምን ቋንቋ የትኛውን ነገር እግዚአብሔር ማድረግ ይችላል። ከእኛ ቀን በላይ የሆነ በእኛ ሀሳብ፣ በእኛ ድካም፣ በእኛ መውጣት፣ በእኛ መውረድ፣ በእኛ ቀን ማድረግ ያልቻለው ሁሉ እግዚአብሔር ሲፈቅድ ግን ማድረግ ይችላል። ስለዚህ ሰው ወደ ማን መጀመሪያ መጠቀም ያለበት? ወደ እግዚአብሔር። ፈቃድ ላይ በሱ መገለጥ ሲጀምር የእግዚአብሔር ፈቃድ ደግሞ በሱ ይገለጣል። እሱ የእግዚአብሔርን ፈቃድ ሲሰራ እግዚአብሔር ደግሞ ለሱ የሚያስፈልግ
ከፈቃዱ የተነሳ የሚያስፈልገን ይሰጠናል ይላል። ስለዚህ ከፈቃዱ የተነሳ በዚህ ዕለት ሕጉን ለጠበቁ ለቅዱሳን ሐዋርያት ጸጋ የታደለበት ዛሬ ታላቅ የበረከት ዕለት ነው። ሐዋርያትን የጎበኘ አምላክ እግዚአብሔር ሁላችንን ይጎብኝ። እንደ ሐዋርያት እንድንጎበኝ፣ እንደ ቅዱሳን እንድንጎበኝ ሐዋርያትን መምሰል ይጠበቅብናል። ሐዋርያት ጸጋ መንፈስ ቅዱስ ወረደላቸው ስንል ሐዋርያት ቃሉ ስለጠበቁ ነው። በቃሉ መኖር ስለቻሉ እሺ ስላሉ ሌላ ምን ትርጉም የለውም። እምነታቸው እምነታችን ነው፣ ሕይወታቸው ግን ሕይወታችን ነው። ሌላ ጥያቄ ነው። እንደነሱ ሕይወት እኛ እግዚአብሔርን በትክክል እናከብራለን። እኛ እግዚአብሔር ያውቃል። የእነሱን ሃይማኖት የእነሱን እምነት እንደምናምን እናውቃለን፣ አንጠራጠርም። የእነሱ ሕይወት ግን እኛ ላይ የተገለጠ አይደለም። ይህን ማድረግ ይጠበቅብናል። በዚህ ጊዜ ያመኑት ቅዱሳን ሐዋርያት የጸኑት ቅዱሳን ሐዋርያት ስለ ክርስቶስ ሲመሰክሩ በጣም ይደንቃል። እያንዳንዱ ተገርመው ነው የሚለው ሉቃስ ታሪኩን ሲመሰክር ሁሉም በበዓለ ሃምሳ የተሰበሰበው ሕዝብ ሁሉ በንግግራቸው ተገረመ። እነዚህ ሰዎች እንዴት እንደዚህ አቀላጥፈው መናገር ቻሉ? እነዚህ ሰዎች በእያንዳንዳቸው ቋንቋ እንዴት መናገር ቻሉ? ሁለት እዚህ እኮ ከገሊላ የወጡ ከተራ ሰፈር የወጡ ሰዎች ናቸው። ይህ ቋንቋ የት ተማሩ? እንዴት አወቁ? አንዳንዶቹ በፓርቲ፣ አንዳንዶቹ በቤት፣ አንዳንዶቹ በሌላ ቤት በተለያየ ሀገር ይኖሩ የነበሩ እስራኤላውያን ወደ ሀገራቸው መጥተው በዓለ ሃምሳን አባቶቻቸው ከመከራ የወጡበትን ይህንን ያከብሩ ስለነበረ በየሀገራቸው ይናገሩበት የነበረው ቋንቋ መስማት ጀመሩ። እያንዳንዳቸው ቋንቋ ይናገራሉ። ተገረሙ። ይቆይ ሰው በክርስትናው መጽናት ሲችል ለሌላው ለማያምነው ጭምር አስገራሚ ነገር በሕይወቱ እግዚአብሔር እንዲደረግ ያደርጋል። ይህ ይገርማል። ሌሎች እንዲያውም በሱ ሕይወት ሰዎች እንዲመለሱ እግዚአብሔር ምክንያት ያደርገዋል። ያን ሰው እና ሁሉም ሲገረሙ፣ አንዳንዶች ደግሞ ሰይጣን በልቡናቸው ያሉ አይ እንደዛም አይደለም እነዚህ ሰዎች ጣጥተው ሰክረዋል እንዲሁ የሚቀባጥሩታል። ቅዱስ ጴጥሮስ የሚያስተምርበት ጊዜ እኮ እናንተ የሰቀላችሁት የገደላችሁት እሱ ከሙታን መካከል ሞትን ድል አድርጎ ተነስቷል፣ በክብር አርጓል፣ ዳግመኛ ይመጣል። እርሱም አምላክ ወልደ አምላክ ነው፣ ፍጹም ሰው ፍጹም አምላክ ነው። እሱ የዓለማት ሁሉ ፈጣሪ ነው፣ በእሱ ልታምኑ ይገባል። ይህንንም ጸጋ እሱ አደረገው ብሎ ሲናገር ምንድን ነው የሚለው? ሰው በጣም ሰክረዋል ማለት ነው ያሉ ሰዎች ነበሩ። እንዲህ አይነት ዛሬ ማለት እግዚአብሔር ስራ ሲናገር በራሳቸው የሚገርሙ ሰዎችም አይጠፉም፣ እንደ ራሳቸው የሚገርሙ ሰዎችም አይጠፉም። እግዚአብሔር እየተናገረ ነው ሳይሆን እግዚአብሔር እየተናገረ ነው ሰዎችም አይጠፉም። ሰው መረዳታችንን ልክ አይደለም። ሐዋርያት ሁሉም ሰው የተከተሉት ቃሉን የጠበቁት 3 ዓመት ከእሱ ግብፅ ቁጭ ብለው የተማሩ መንፈስ ቅዱስ እስኪወርድላችሁ ጠብቁ ተብሎ የጠበቁት እነሱ እንኳን ሲናገሩ በእነሱ ላይ እያስገዘ ሰው ነበር። አለመታደል ነው። አንዳንድ ጊዜ እንዲሁ እግዚአብሔር እድል ሲሰጠን፣ የንስሐ እድል ሲሰጠን፣ የበረከት እድል ሲሰጠን አለመጠቀም አያሳዝንም? እና በዚህ ጊዜ ቅዱስ ጴጥሮስ እስቲ ሰዓታችሁን እዩዋል። አሁን ሰዓት ነው። በእነሱ ሀገር ከሰዓት በፊት በእኛው ከ6 ሰዓት በፊት እንደማለት ነው። ከዛ በፊት መጠጥ ቤት አይከፈትም በሀገራቸው ማለት ነው። በእኛም ሀገር እንደዛ ነበራው ማለት ነው። አይከፈትም። ሰካራሞች እንኳን ብትሉ በዚህ ሰዓት እንኳን ራሱ አይከፈትም። ይህ ነው እኛ የሰከርነው ትኩራዊ መንፈስ የሆነው በመንፈስ ቅዱስ ጸጋ ነው። አስቀድሞ ነቢዩ ኢዩኤል የተናገረው ስለ መንፈስ ቅዱስ አላስተዋላችሁም? ጸጋዬን በሚያምኑ ሰዎች ላይ ሁሉ አፈሳለሁ አለ። እሱ ጸጋውን በእኛ ላይ አፈሰሰ አለና ለሁሉም ሲናገር ቅዱስ ጴጥሮስ በቅጽበት ንግግሩና ትምህርቱ በአንድ ቀን 3000 ሕዝብ አመነ። ለዚህ ነው ቤተክርስቲያናችን የቤተክርስቲያን የልደት ቀን የምትለው። በቅዱስ ጴጥሮስ ስብከት በአንድ ጊዜ በአንድ ትምህርት ወደ ሐዋርያት ህብረት ወደ ቤተክርስቲያን ህብረት የተጨመሩ 3000 ሕዝብ ስለመጡ ነው። አሁን ዛሬ በእኛ ትምህርት እንኳን ሌላው ጨምረ እየመጠነኛው እግዚአብሔር በጣም ተባለ ስንት ሰው ተጨምሮ እግዚአብሔር ያውቃል። እግዚአብሔርን ማየት ትምህርቱን በትክክል መስማት ትምህርቱን እንጂ ሰውን አለመከተል የብልህ ሰው መገለጫ ነው። ክርስቶስ
በመንበረ ሙሴ በበሩ ጸሐፍት ፈሪሳውያን ሐዋርያት በመንፈሱ ምዕራፍ 23 ጀምሮ በሙሴ ወንበር ጸሐፍት ፈሪሳውያን ተቀምጠዋል። የሚናገሩት ሕጉን ነው፣ ሕጉ ደግሞ የኔ ነው። የሚሰሙት ሕጉን ነው፣ ሕጉ ደግሞ የኔ ነው። ትምህርታቸውን ስሙ፣ ትምህርታቸውን አድምጡ፣ በትምህርታቸው ኑሩ። ነገር ግን ያን ትምህርት እነሱ ስለማይኖሩበት እንደ ስራቸው ግን አታደርጉ። እነሱ መንግሥተ ሰማያትን በሰው ፊት ይዘጋሉ። ስራቸውን ተው። ሰዎች ናቸው አይደል? ሁላችንም እኮ ንስሐ የሚያስፈልገን ለዚህ እኮ ነው። ካህኑም ንስሐ ያስፈልገዋል፣ መምህሩም ንስሐ ያስፈልገዋል፣ ተማሪውም ንስሐ ያስፈልገዋል። ለዚያ ሁላችን እኩል ነን። ስለዚህ ቃሉን ስሙ ተባሉ፣ ይሰሙ ተለወጡ። እንደዚህ መስማት አለብን። በዚህ ጊዜ በሁሉም ላይ መንፈስ ቅዱስ ስለወረደባቸው፣ በሁሉም ላይ መንፈስ ቅዱስ ስላደረባቸው፣ ሁሉም ጸጋ መንፈስ ቅዱስ ስለተቀበሉ ንግግራቸውን ሰው ሁሉ ሰማ። አንድ ነገር ብቻ አለ። በዚህ ጊዜ ባለጠራቸው ስለባቸው ሰዎች መንፈስ ቅዱስ ተገለጠልን እያሉ አንዳንድ የዋሃን ሰውን የሚያታልሉ ኢየሱስ ጌታ ነው እያሉ ለሐዋርያት የተገለጠው መንፈስ ለእኛም ዛሬ ተገልጦልናል እያሉ የሚናገሩ ሰዎች አሉ። መንፈስ ቅዱስ ለሐዋርያት የገለጠው ቋንቋ ነው። ልሳን ማለት ቋንቋ ነው። ቋንቋ ማለት ደግሞ የሚጻፍ የሚነገር ቃል ያለው ወርድ ያለው ማለት ነው። የሚሰማ የሚደመጥ ማለት ነው። አሁን አማርኛውን የምናገረው ቋንቋ ይሰማል አይደል? ሌላ ቋንቋ ብችል በግዕዝም ብናገር ይሰማል። በሌላ ቋንቋ ብናገር ያ ቋንቋ የሚሰማ ሰው ሁሉ የተባለ ሰው ይሰማል። የማይሰማ ቋንቋ እግዚአብሔር አይገልጥም። እንድንደናበር እንድንደረግ እግዚአብሔር ያደርጋል። ብዙ ብሎ የሚል ነገር ግን እግዚአብሔር ያደርጋል። ደግሞ ልጆቹ ነን ሰምተነው እንድንሰራ አውቀን እንድንረዳ የሚያደርግ ነገር ነው የሚናገረው እግዚአብሔር አይደል? የማይሰማ ዝም ብሎ እንዲሁ ዘፈቀደ እየለፈለፉ እግዚአብሔር ቋንቋ ገለጠ። ይህ በመንፈስ ቅዱስ ማፍየት ነው። በእግዚአብሔር ማፍየት ነው። ለሐዋርያት የተገለጠ የሚሰማ ቋንቋ ይህ ቤተክርስቲያን ቋንቋ ነው። ቤተክርስቲያን የምታምነው የምትመሰክረው እስከ ዓለም ፍጻሜ የምትናገረው ይሄ እውነት ነው። ስለዚህ የመጨረሻው መንፈስ ቅዱስ ለሐዋርያት ይህንን ምስጢር የገለጠው በጸሐፊዎች በአንድነት ተሰባስበው በጸሎት በነበሩበት ሰዓት ነው። ባለመለያየት ነው መንፈስ ቅዱስ የሚገለጠው። ሰው የመንፈስ ቅዱስ ማደሪያ እንዲሆን ራሱን ከክፉ ነገር መለየት አለበት። በህብረት መኖር አለበት። መጀመሪያ ከራሱ ጋር፣ ከዚያ ከባልንጀራው ጋር፣ ከዛ ከሌላው ጋር መስማማት አለበት። በህብረት ውስጥ ሁለቱም ሶስት ብላችሁ ተሰባሰቡ እኔ በመካከላችሁ ምን አለው አለ እግዚአብሔር እገኛለሁ አለ። በልዩነት ውስጥ እግዚአብሔር ይገኛል አይገኝም። እግዚአብሔር የመጣው ሰው ሆኖ ምን ለማድረግ ነው? የተለያዩትን ምን ለማድረግ ነው? አንድ ለማድረግ አይደል? ስለዚህ እግዚአብሔር በእኛ እንዲገለጥ ህይወታችን እንዲባረክ የጎደለው እንዲሞላ እግዚአብሔር መንፈስ ቅዱስን በእኛ እንዲያድን የእሱ እውነተኛ ቤተ መቅደሶችም እንድንሆን እግዚአብሔርን በአንድነት እግዚአብሔርን በህብረት ማገልገል ይኖርብናል። ዛሬ ሐዋርያት ለአገልግሎት የተሰማሩበት የመመረቂያ ቀናቸው ትምህርታቸውን በሙሉ አጠናቀው ኃይል አግኝተው እንዲያስተምሩ የተማሩትን ያመኑበትን በሙሉ ለሌላው እንዲነግሩ ለዓለም ምስክሮች እንዲሆኑ በወንጌል መሪነት የዓለምን እንዲያጠምዱ መንፈሳዊውን ዓለም እንዲያበረክቱ የታዘዙበት ነው። አጋጣሚ ነው ዛሬ እነዚህ ትልልቆች እህቶቻችን በዚህ ቀን እንደ ሐዋርያት ምረቃ የሚያደርጉበት የተመረቁበት ቀን ነው። እንኳን ደስ አላችሁ፣ እንኳን አደረሳችሁ። ሐዋርያት የወረደው ጸጋ መንፈስ ቅዱስ በዚህ ቀን ለሚመረቁ በዚህ ቀን በዚህ ስፍራ ለተሰባሰቡ ለሁላችንም ጸጋውን በረከቱን ያድለን። በሃይማኖት እንድንጸና መንፈሳዊ ስራ ሰርተን የእግዚአብሔር መንፈስ ቅዱስ ማደሪያዎች ሆነን እሱን በሚገባ አገልግለን የመጨረሻውን ክብራችንን እንድንወስድ አምላካችን እግዚአብሔር ሁላችንም ይርዳን። ያስተማረን አምላካችን እግዚአብሔር